ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በሳምንት አንድ ቀን የሚቀርብላችሁ የአርትስ ስፖርት ፕሮግራም ነው። በዛሬው ፕሮግራማችን እንደተለመደው በአገር ውስጥ ስፖርት ላይ ትኩረት በማድረግ ጥሩ ቆይታ ከናንተ ጋር ይኖረናል። አማንሻ እንኳን ደህና መጣ። እንኳን ደህና ጠበቀ። እንዴት ነው ሳምንቱ? እንዴት አለፈ? እንግዲህ ሳምንቱ በተለያዩ ፈተናዎች በጤንነት እንደነ ጉንፋን መሳይ አሁን ደግሞ ከባድ ወረርሽኝ ገብቷል። ከሱ ጋር ታግለን በአሸናፊነት ለዚህ ነው እኮ እቺ ጂምና መሞካከርክ ይሄ ነው አሪፍ ነው። በሳምንቱ ሁለቴ ግን 3 አድርገው ምንድነው መሰለህ 3 አሁን ካለው የሥራ ሂደት ጋር ይጋጫል። እንግዲህ ተመልካቾቻችን አንድ የውይይት ርዕስ አለን። ከዛ በፊት ግን አንድ ዜና ነጋለ የቺካጎ የ5 ኪሎ ሜትር የሩጫ ውድድር የቤተሰብ የሩጫ ውድድር ነው የሚባለው። የቺካጎና የአካባቢው በቀድሞ በኢትዮጵያ መድንና በባንኮች ተጫውቶ ያሳለፈው ዘነበ በየነ ወይም ቦቸራ በሱ አማካኝነት በአመት 2 ጊዜ የሚካሄድ ውድድር ነው። ይህ ውድድር ሴፕቴምበር 6 ላይ ይካሄዳል። በዛ ውድድር ላይ ሁላችሁም ተጋብዛችኋል። ኑ አብረን እንሩጥ፣ አብረን ስንሮጥ እናምራለን በማለት የዚህን ውድድር መጀመር በአመት 2 የነበር ባለፈው አመት አልተካሄደም በግራጁዌሽን በምናምን ምክንያት። ዘንድሮ ደግሞ ያው አሁን ይካሄዳል። ኑ አብረን እንሩጥ። ለበለጠ ደግሞ መረጃ በእነዚህ ስልክ ቁጥሮች ይጠቀሙ ብሎ ስልክ ቁጥሮችን ትቶልናል። 773816286 እና 773319634 መደወል ትችላላችሁ ብሏል። ስለዚህ ቺካጎና አካባቢዋ የምትገኙ ኢትዮጵያኖች፣ ኤርትራውያኖች፣ አሜሪካኖችም ሁላችሁ በቺካጎ 5 ኪሎ ሜትር እንሩጥ፣ ስንሮጥ ያምርብናል ብሏል ዘነበ በየነ። ስለዚህ ቆንጆ ፕሮግራም ነው። ይህ የተለመደና ከጊዜ ወደ ጊዜ ተሳታፊ ቁጥሮችን እየጨመረ የመጣ የቺካጎ ውድድር ነው። እንግዲህ የዘንድሮ ደግሞ ነሐሴ መጨረሻ ወይም ጳጉሜ መጀመሪያ ላይ ይካሄዳል ማለት ነው። በውድድሩ መሳተፍ ትርፋማ ያደርጋል። ጤናን መጠበቅ ነው። ወንድምህን፣ ጓደኛህን፣ ልጅህንም በእንቅስቃሴ ውስጥ ማሳተፍ ነው። ይህ የቀድሞ እግር ኳስ ተጫዋች አሁን የቺካጎ ማራቶን ሲባል በተለያየ ሰዓት ይገባ ነበር። አንዳንዴ 3 ሰዓትን ፈጅቶበት ይገባል። ከዛ በታችም ይገባል፣ ከዛ በላይም ይገባል። ሁሉ ጊዜ ቺካጎን 42 ኪሎ ሜትሩን እየሮጠ ያሳልፋል ዘነበ በየነ ወይም ቦቸራ። እንግዲህ ቺካጎና አካባቢ የምትገኙ ተመልካቾቻችን በዚህ ውድድር ላይ እንድትካፈሉ ተጋብዛችኋል። በቅድም በለቀኩት ስልክ ቁጥር ማለት ነው። እንግዲህ ለዛሬ ለውይይት የመረጥነው እንቅስቃሴው ቁልቁለት፣ ክፍያው እንደ ሮኬት የተተኮሰበት እግር ኳሳችን ወዴት እያመራ ነው? ልክ ነው። እንቅስቃሴውን ባልከው በሚለው መሰረት እንቅስቃሴያችን ከሁሉም አፍሪካ ሀገራት እየወረደ የመጣ ነው። አሁን እግር ኳሳችን ለምን ወረደ? መፍትሄው ምንድን ነው? ተግባብተው አሰልጣኞቻችን፣ የእግር ኳስ ባለሙያዎች ተሰባስበው ቁጭ ብለው ማውራት ወደ መፍትሄው መምጣት አለባቸው። እግር ኳሳችን እንደዚህ ዳዴ በሚልበት ሰዓት ግን ክፍያው እንደ ሮኬት የተተኮሰበት ምክንያቱ ምንድን ነው? እውነት ክፍያው በአግባቡስ ለተጫዋቾች ይደርሳል? ተጫዋቹስ እኔ አሁን አማንን ሳስፈርመው አማን ዝም ብዬ ተነስቼ 2 ሚሊዮን ብር በወር ብለው የአማንን ጤንነትስ መቼ ቼክ አደረኩ? ሙሉ ለሙሉ አማን ጤነኛ መሆኑን ከዛ በኋላ ነው እኮ የፊርማ ስነ ስርዓት ምናምን የሚኖር። አንተ እኮ 3 ወርም ላታገለግል ትችላለህ። እኔን ስታስፈርመኝ ኤክስ ለተባለው ክለብ የእኔ ጤንነት ሁኔታስ ምን ያህል ይሄዳለሁ? እነዚህን ሁሉ ግምት ውስጥ መክተት መቻል አለባቸው። ይሄ አካሄድ ለዝርፊያ የተጋለጠ አይመስልም ወይ? ጥሩና መሰረታዊ ጥያቄ ነው ይሄ። እንግዲህ በጋሽ ምንድነው ይሄን ጉዳይ ስትመለከት አብሮ መነሳት የሚገባው ጉዳይ
በየአመቱ ነው ጭማሪው እየተካሄደ ያለው በማይታመን ፍጥነት በከፍተኛ ደረጃ ነው ያሻቀበ የሚመጣው በዚህ ዙሪያ መንግስትም ከራሱ ካዝና የሚወጣ ነው መሄጃውና መዳረሻው የት ነው የሚለው ነገር በራሱ የምርመራ ሂደት ያሰራር ደንብ በማዋቀር ይሄን መከታተል መቻል አለበት እኔ የመንግስት ያው በተለያዩ ትላልቅ ቱባ ፕሮጀክቶች በመጠመዱና ሌላ በአገራዊ ጉዳዮችን በመያዙ እንጂ ይሄን ነገር የፎይታ ጊዜ ሲያገኝ ግን ይሄ ነገር እንዴት ነው ብሎ በዚህ ተሳታፊዎችን በሙሉ የሚያጣራበት ሂደት ይኖራል ብዬ አስባለሁ ምክንያቱም ብሩ የሚወጣው ከመንግስት ካዝና ነው በየአመቱ የመንግስት የሚወጣው ከካዝና የሚወጣው ክፍያ እየጨመረ ነው አንድ እዚህ ላይ እንደው ረዘም ያለ ጊዜ ወስጄ ነው ማብራራት የምፈልገው ችግር የለም ምንድነው መሰለ በዚህ ዙሪያ አሁን ለምሳሌ ውጤት ቀያሪ ተጫዋቾች የሚባሉ አሉ ለምሳሌ እነ ነፍሱን ይማረው ቦክስ ውስጥ አይምሬው እነ ሙልጌታ ከበደ እና ዮርዳኖስ አባይ ከኤሌክትሪክ ቡና ሲመጣ ኤልያስ ጆዋር አዎ እንደነዚህ አይነት ተጫዋቾች አሉ አሁን ዳኛቸው ነው መሰለ ደሳለኝ ገብረ ጊዮርጊስን ከኤርትራ ጫማ አስታመጣ የደሳለኝ ዋንጫ ብለ በደሳለኝ ዋንጫ ያገኘበት ዘመን አለ ማለት ገብረ መድህን አይሌ ራሱ አዎ ገብረ መድህን እንግዲህ ከባህር ዳር ስታመጣው የኳስ ክሎቱን አይተ ረጅም አመት ጊዮርጊስን ብሔራዊ ቡድኑን የተጠቀመ ውጤት ለዋጭ ተጫዋች ነው ውጤት ለዋጭ ደግሞ መሆኑን የምታውቀው 1980 ላይ የምስራቅና መካከለኛው ውድድር ላይ የኢትዮጵያ ቡድን በመጨረሻ ሽርፍራፊ ሰከንዶች ያስቆጠረው ግን ውጤት ለዋጭ መሆኑን ያመለክታል ከዛ በተረፈም በተለያዩ ክለብ ብሩዥ ጋር በተካሄዱ ወዳጅነት ጨዋታዎች ከነ ቢሮሪ ጋር በነበረው የአፍሪካ ቻምፒየንስ ሊግ ውድድር ላይ አዎ እንደዛ አይነት ነገሮች ውጤት ለዋጭ አሁን በቅርብ ጊዜ ደግሞ የመጡትን ስታይ እነ ሳላ እነ አዳነ ረጅም ጊዜ ቡድናቸውን አንድ ነገር ተጠብቃለህ ከነሱ አሁን ግን እስቲ ውጤት ለዋጩ ተጫዋች ማን ነው ለምንድነው አላግባብ ወጪ የሚወጣው እውነት እኮ ክለቦች አሁን ከቅዱስ ጊዮርጊስ ብዙ ነገር መማር መቻል አለባቸው ቅዱስ ጊዮርጊሶች አላግባብ ወጪ አወጡ በኋላ ላይ ግን በታዳጊዎች ችግር ተፈጠረ ከችግሩ በኋላ ደግሞ በታዳጊዎች አሁን የልምምድ ሜዳ ማዘጋጀት እንደነዚህ አይነት ሂደቶችን ማስተካከል ነው ምክንያቱም እሳት እንደሚያቃጥል ለመረዳት ግዴታ መቃጠል አይገባም መማር ነው የሚገባ እና አሁንም ይሄ ያወጣት ስርዓቱ ሊፈተሽ ሊበረበር ይገባል የሚጽሙ ያንተን ሐሳብ እጋራለሁ ግን እኔ ተጫዋቾች ለምን 200 ሚሊዮን አይከፈለውም በወር እሱ ችግር የለብንም እኛ የተጫዋች ችግር አይደለም ግን ለምኑ ነው ይሄን ሁሉ ብር መመደበው ለየትኛው ተጫዋች ነው ለሁሉም ደግሞ አንድ አይነት ብር ልሰጥኳ አይችልም አሁን ቅድም እንደጠቀስከው ውጤት ቀያሪ ተጫዋቾች የምትላቸውን የምታምንባቸውን ኤክስ የተባለውን ተጫዋች 1 ሚሊዮን ብር በሰጠው ለዋይ ደግሞ 3 ሚሊዮን ብር በሰጠው ክለብ ውስጥ መከፋፈልስ አይፈጥርም ወይ እንደዚህ እሱ ያግባው እሱ መጥቶ ያድነው ይላል የቡድኑ ትልቁ ተከፋይ እሱ ነው እኛ ሀገር ላይ ገና በዚህ ነገር ላይ ብዙ ብስል ያልን አይደለንም ሁለት ደግሞ ለተጋላጭም እንዳይሆን ክፍያው በቀጥታ ለአማን መግባት አለበት ወራዊ ክፍያ ከአማን ወጥቶ ግን ወደ ሌላ አቅጣጫ ሲሄድ የባንክ እንቅስቃሴ እኮ ይታያል ይሄን ስርነቅ በደንብ ውስጥ ለውስጥ ተከታትለ ለኢትዮጵያ እግር ኳስ ነቀርሳ የሆኑትን ማስወገድ ትችላለህ ተጫዋቾች አያገኙ የሚል አቋም የለንም ክለቦች ግን ምንጫቸው ምንድነው ይሄን ሁሉ ብር ለመክፈል ከየት ነው የሚያመጡት ገቢያቸው ምንድነው ገቢና ወጪያቸውስ ባላንስ ነው ወይ ተጠያቂ የሚሆኑበት ደረጃ የለም ወይ ሊጉ የክፍያ ገደብ ሳያደርግ ክለቦች የሆነ ገደብ ሊሰጣቸው ይገባል ከዚህ ብር በላይ ማንቀሳቀስ አችልም እንዳለው ሁሉ ከዛ በላይ ሲያወጣ ያገኘው ገቢ ምንድነው
ክለቦች የሚያገኙት ገቢ ምንድነው? የሚያወጡት ይሄን ሁሉ ወጪ ስታወጣ እኮ ገቢ ማግኘት አለበት። ሱቅ ስከፍት ንግድ ፍቃድ ስታወጣ አትራፊ ስትሆን ነው። አትራፊ ካልሆንክ ንግድ ፍቃድን መልሰህ ሱቅህን ትዘጋለህ ወይ ዘርፍ ትቀይራለህ። ስለዚህ ክለቦቻችን አትራፊ ነን ወይ ብለው ራሳቸውን መጠየቅ መቻል አለባቸው። አሁን ስራ አስኪያጅ መቅጠሩ፣ የጽህፈት ቤት ኃላፊ መኖሩ፣ የቡድን መሪ መኖሩ፣ ገቢ ወጪን የበለጠ አውቀን እኔ ማገኘው 500 ሚሊዮን ብር ነው። ከ500 ሚሊዮን ብር ወጪ 200 ሚሊዮን ብር ነው። 300 ሚሊዮን ብር ትርፋማ ሆኜ አካባቢ ላይ ላሉ ለታዳጊ ፕሮጀክቶች፣ ለጤና ጣቢያዎች ምናምን እንደዚህ ረድቻለሁ መባል መቻል አለበት እንጂ ተገኘ ተብሎ ረሽቶ መሰብሰብ አይከብድም ወይ? ማውጣት ቀላል ነው፣ መሰብሰብ ግን በጣም ይከብዳል። ክለቦቻችን ወደፊት አደጋ ላይ ሳይወድቁም ወይ? ወንድሜ ምን ትላለህ? አማነሽ ምን እንግዲህ ይህንን ያቃጥላል ስታስበው። እውነቴን ነው የምልህ። እኔ በተመሳሳይ መልኩ ምንድነው መሰለህ እንደው በስፖርቱን ለማሳለፋችንም ስፖርተኛ መጠቀም አለበት። ወድቆ ነገ የሰው እጅ የሚያይበት ሁኔታ መፈጠር የለበትም የሚል ጽኑ እምነት አለ። ትክክል። በሰለጠኑት ዓለማትም ስትሄድ ከአንድ ዶክተር ፕሮፌሰር የበለጠ እግር ኳስ ተጫዋች ክፍያ ያገኛል። አዎ በቃ ፕሮፌሽኑ ምርጥ ነው፣ ተወዳጅ ነው፣ ልዩ ነው። የምትቆይበትም ጊዜ ደግሞ አጭር ነው። አዎ ነገር ግን ያው አጭር ነው ትለዋለህ ተጫዋችነትን። ከዛ በኋላ ወደ ስልጠናው ምናምን ትሄዳለህ። ስፖርቱ አካባቢ መቀጠል አይቀርም። ነገር ግን ምንድነው መሰለህ ያንን ስታደርግ አንተስ የምታበረክተው አስተዋጽኦ ምንድነው? በግል እንደ የቡኑንቱ የግል ክሎቱ እንኳን እኮ አታይም። አሁን ላይ እንቅልፍ ይመጣብሃል። እኔ ብያለሁ አንድ ሁለት የሀገራችን ምርጥ ክለቦች ሲጫወቱ ሰው ጋበዘኝ እና ሄድኩ። ከዛ በኋላ ቁጭ ብዬ እንቅልፍ ይመጣ። እንደውም ሸለብ ሊያደርገኝ አደረገና ስንታየው ቶሎ ጨርሰኝ አልኩኝ። ስንታየው የሚባል ቆራጭ ነበረኝ፣ ፀጉር ቤት ያለው መስሎኝ ማለት ነው። ኳስ እያየሁኝ ማለት ነው። ድሮ እኮ ትንፏቀቃለህ በቃ ቁጭ ብድግ ነው ኳሱ ይሄዳል። እኔ ስለሱ ችግር በትክክለኛው ማብራሪያ የሚሰጠኝ ሰው ነው ያጣው። ትራክ ላይ አይደል እንዴ ተመልካች ገብቶ የሚያየው? ታዳስ ቦታ ሙልት ብሎ አሁን ተመልካች አልባ እኮ ነው። እንደውልህ ይሄንን ደግሞ የአገራችን የእግር ኳስ ውድድር ለምንድነው ተመልካች አልባ እየሆነ የመጣው የሚለውን ሂደት በቀጣይ ሰፊ ማብራሪያ እንሰጠዋለን። ግን እኔ አሁን ባነሳው ሐሳብ ላይ አሁን በትልቅ ክለብ በማሰልጠን ላይ የሚገኘው ገብረመድህን ኃይሌ ያለ የገብረመድህን ኃይሌ የጨዋታ ዘመንን ተጫዋቾች ወደ ኋላ ሄደው ጠይቀው እና አባታቸውን ጠይቀው ወንድሞቻቸውን ታላላቃቸውን ቢጠይቁ ገብረመድህን ሲጫወት ብለው ቢያስረዳው የሱን ነገር ይዘው ቢመጡ አሁን እኮ ደምም ያለው ተጫዋች አታይም። በዚህ ዙሪያ እንደው አንድ ነገር አስታወስከኝ። ምንድነው መሰለህ ካክስቶቼ ልጆች ጋር አብረን ነበር የምንኖረው፣ አያትና ቅድመ አያት ጋር ማለት ነው። እኔ እንግዲህ አያትም የቅድመ አያትም ልጅ ነኝ እና እንደዛ ሲሆን አሁን የገብሬን እንቅስቃሴ አይቼ ስቴዲየም ማለት ነው ቤት ሄደን ካክስቶቼ ልጆች ጋር ያን ነገር ለመሞከር ትታገላለህ። በቃ የገብሬ ታለንት አዎ የሆነ በተለይ ጥላፎክ ጋር አብቶ የሚያደርጋት ነገር ነበረች የሚያስቀ አዎ በቃ ሸማቆ ወገብን ቀንጥሶ የሚያልፍበት ማለት ነው። እንደዛ አይነት እንቅስቃሴ የምታይበት ተጫዋች የለም እኮ አሁን። ከዛ በኋላ ከነ ገብሬ በኋላ ደግሞ ትንሽ ተጋዘል ታለ እነ ዳንኤል ክፍሌን ይመስል አስማት ተጫዋች እንደው ድሮ ናፋቂ እንዳንባል እንጂ ናፋቂ ነኝ አዎ እንዳንባል እንጂ ወደ ኋላ ስትሄድ ዳንኤል ክፍሌ፣ ካሳ ያራጌ፣ አብዱራዛቅ አብደራማን፣ ናይጄሪያ አብዲ፣ ጥላው መንገሻ በቃ የሆነ በቃ ለኳስ የተፈጠሩ እንዴ ቤንች ላይ አሁን ተስፋ የፈጠነ መሀል በገባ የሚሰጠው ኳስ
አሁን ማን ነው እዚህ ጋር እንደዚህ የሚጫወት ተጫዋች? እነ ማቲያስ ሀብተማርያም እንዴ በሁለት እግሩ የሚጫወት ግራ ነው ቀኝ ነው ብለህ ግራም ያጋባ ተጫዋች እንዴ! አሁን የቡና መንግስቱ የቡና አሰልጣኝ የነበረው ሰምሶን አየለ በተከላካይ መስመር ሸሰለ ምን አይነት ተጫዋች ኮሪደሩ ላይ ሰለሞን ግች ደሞ አለ ሰለሞን አየለ ወይም ግች ይባላል የወንጂ ልጅ እንዴት አይነት ኳስ የሚጫወቱ ያንን አይተ እኔ አሁን ክፍያ ላይ አይደለም ግን የሚከፈለንን አይል አገልግሎት እየሰጠን ነው ወይ? ወኪንግ ፉትቦል እኮ ነው። የሰለሞን ግችን ስታነሳ እንዴ ሳልጠቅስ እነ ካቻና አፎቅ ከበደ ካቻና ፍላጎት ደምሲል በቃ ከነካት ቆምን ፍሳ በጋሻውስ ተጫዋቾች በራሳቸው የራሳቸውን ነገር እኮ ማሳየት መቻል አለባቸው። ገባ የራሳቸውን ታለንት እንቅስቃሴውን ማሳየት ምክንያቱም ሰው የሚገባው ህዝብ ለመዝናናት ነው። ጨዋታ ነው አንዱ ነገር ከጫውታው ከውጤቱም የለንበት ቡድን የሚቀይሩ ተጫዋቾችን እኔ በአንድ ወቅት ለአፍሪካ ዋንጫ እንትን ስንጫወት አሰልጣኝ ውበቱ አባተ የያዘው የኢትዮጵያ ብሔራዊ ቡድን ግብፅን ሲያሸንፍ የነበረው እንቅስቃሴ በጣም ደስ የሚል እንቅስቃሴ ነው። ያ ወለለባዶ ያ እንቅስቃሴ ለምንድን ነው አይደገም? ለምን አላደገም? አለ አሁን አሰልጣኝ ውበቱ እንግዲህ ጥሩ የስልጣና ቆይታ ይሁንለት የመቻለን ቡድን ይዟል። ያንን እንቅስቃሴ ነው እኔ አሁን ከሱ ማየት የምፈልገው። ለምን ብሔራዊ ቡድን ላይ ግብፅን ሁሉ የሚያሸማቅቀንን ግብፅ ሰው ሀገር ሜዳ ላይ አሸንፈን እንድንመጣ አድርጎናል። አንገታችንን ቀና እንድናደርግ ያ እንቅስቃሴ አድጎ ለምን አናየው? ምንድነው መሰለ የባለቤትነት ጥያቄው ይበዛል። የኔ ነው አሁን ለምሳሌ እንደ ሀገር ይሁንልን የለማ ይሄ እኮ ነው አንዱ የስፖርቱ ችግር እኮ ይሄ እኮ ነው። አሁን ለምሳሌ ኤሊት ኢንስትራክተር አብርሃም መብራቱ ከማን ነው ከኮትዲቯር ጋር ሲጫወት የነበረው እንቅስቃሴ መልካም ነበረ። በኋላ ላይ ምን ተፈጠረ? የእንቅስቃሴው ባለቤቶች እኛ ነን የሚሉ ሌሎች ወገኖች ማለት ምንድነው መሰለ የኛም ነው ብለው እኮ በህብረት በጋራ መስራት መቻል አለበት። ከዛ በኋላ ለማፈናቀል መሯሯጥ አይደለም እሱን የሚጠቅመው። ከዛ ውበቱም መጣ። ውበቱም ጥሩ ነገር አሳየ። እውነቴን ነው የምልህ እኔ ይሄን ሳልናገር ባልፍ እንደው ለህሊናም ይወቅሳል። ትክክል ውበቱ ቡድን መስራት ይችላል። ግን ምንድነው መሰለ የተጫዋቾቹ የሚያቀባበል ደረጃ የት ድረስ ነው ብለህ ስጠይቅ ደግሞ ያኔ ግብፅ ጨዋታ ታነሳለ፣ የኮትዲቯር ጨዋታ ታነሳለ። ቶፕ የሆኑበት እንቅስቃሴ እንዳለ ታያለ። ለዛውም ደግሞ ከግብፅ ጋር የነበረው በሜዳቸው ስለሆነ ነው እንዳይባል እንኳን በሰው ሜዳ በክራይ ሜዳ ከሀገር ውጪ አየሩ ከበደን የለ ዳኛው እንደዚህ ያደረገን የለ በእንቅስቃሴ በልጦ አሸንፏል። አንድ ነገር እንዳለው ተረዳለ። አሁን ውበቱንም ቢሆን ማለት ነው ትልቅ የማሰልጠን ክሎት ውስጡ እንዳለ እኮ እንደ ሀገር እኔ አሁን ሁሌ እንትን የሚለኝ ነገር የተጫዋች ዝውውር መኖሩ ምናምን አይደለም። የነዚህ ከ20 ዓመት በታች ያሉት በየክለቡ ያሉት ልጆች ተስፋቸው ታዲያ ምንድን ነው? ምንም ተስፋ የለም። ደፍረው ማጫወት ካልቻሉ ደፍረው ካላሰለፏቸው ሁል ጊዜ አማን ብሔራዊ ቡድን አይጫወትም። ሁል ጊዜ አማን አያገለግልም። አይውል ባንዴ የመሰለፍ እድል ላይ ያገኙ ይችላሉ። 15 ደቂቃ 10 ደቂቃ ሰጣቸው። አሁን በዚህ ደረጃ ጊዮርጊሶች ሊመሰገኑ ይገባል። አንድ ከአርባ ምንጭ የመጣ ታዳጊ ልጅ አላቸው እና እሱ ልጅ 20 ደቂቃ 30 ደቂቃ ደግሞ ታችም እያለ በቃ 3-4 እንደዚሁ እንደቀላል አግብቶ የሚወጣ እኔው ነው ምናምን በወጣቶች ኮከብ የተባለው ሀብታሙ የሚባልም አሉ። እኔ ክለቦቻችን ጋር እኮ የተጫዋች ችግር ነው አይጠቅሙም። ለምን አይጠቀሙበትም? ለምንድን ነው መሰለ ሁለት አይነት ጥቅም ነው ያለው። አልገባኝም። ወደ ኪስ የሚገባ ከሌለ ልጁ ጠቀመ አልጠቀመ ይኸውልህ የኢትዮጵያ እግር ኳስ እየበጠበጡ ያሉ ሌላ የአንዳንድ በተለይ በመንግስት የሚተዳደሩ ክለቦች ኃላፊዎች ናቸው። በቃ እዛ አካባቢ
አይጦች በብዛት አሉ። እኔ አሁን አሰልጣኞቻችን 2 ዓመት የሚለውን 4 ዓመት ሰጥተዋቸው የተለየ ነገር ቢያሳዩን የምትሰጣቸው ነገር አለ። ይሄ ነገር ብለህ አዲስ ምን ይሄ እኮ የአማን ልጅ ነው፣ ይሄ የበጋሻው ልጅ ነው፣ እሱ ነው ያሳደገው፣ እስቲ ስማቸውን የሚያስጠራ ተጫዋች ብቅ ያርግ። 4 ዓመት ቆይ ነው የምልህ። አሁን እኮ እንደው መሀከል ላይ አቋርጠ ገባብኝ እንጂ ማለት ነው። 4 ዓመት አንደርና አሰልጣኝ እነሱ ቢቀጥሩ 4 ዓመት ጥቅም አልባ ሊሆኑ ነው ማለት ነው። ታዳጊዎቹስ ታዳጊ ምን ያደርግላቸዋል? ወደ ኪስ የሚገባ ነገር ያስፈልጋቸዋል እነሱ። አሁን እኮ ስፖርቱ ላይ በተለይ አንዳንድ ክለብ ኃላፊዎች ማለት ነው ከራሳቸው አልፎ ቤተሰባቸውን ደላላ አድርገዋል። በእንትና በኩልና ይባላል። አሰልጣኙም ከዛ ሰው ጋር ነው ኮንታክት የሚያደርገው፣ በዛ ጨርሱ ይላሉ። ታዲያ እንደዚህ አይነት የስፖርቱ አይጦች እያሉ ማለት ነው እንዴት አድርጎ ነው ስፖርቱ ሊያድግ የሚችለው? ኢትዮጵያ እግር ኳስ ላይ እንደዚህ አይነት ነቀርሳ ካለ ለውጥ ልናይ አንችልም። አንዳንዶች ደግሞ ኢትዮጵያዊ ይሁኑ ሌላ ሀገር ዜጋ ይሁኑ አታውቅም፣ ሰው የሆነ እግር ኳሳችን የሆነ ነገር ከፍ ሲልበት ሊመቱክ ይፈልጋሉ። ከእንደዚህ አይነት እንትናቸው የማይታቀቡ ከሆነ እኛ በስም እያጠራን የምንናገርበት ደረጃ እንደርሳለን። አሁን አንዳንድ ጊዜ የማይሆን ቦታ ላይ ይገባሉ፣ የማይሆን ስራ ይሰራሉ። ከዚህ አይነት ድርጊታቸው ሊታቀቡ ይገባል። እኛ የምናውቃት አንድ ኢትዮጵያ ነች። እቺ ኢትዮጵያ ደግሞ እንደ ሩጫ ሁሉ በእግር ኳሱ ከፍ ብላ ማየት ነው የምንፈልገው። እስቲ እንደው ከወራቶች በፊት በአንድ ሁኔታ ዙሪያ ተነጋግረን ነበር። ክለቦች ገቢ የራሳቸውን መፍጠር አለባቸው። አሁን ለምሳሌ የሰለጠኑት የአውሮፓ ክለቦች በምንድን ነው ዛሬ ቀንተን በእነሱ እጅ የሰጠንበት? አሁን እንኳን በየቤቱ ገብቷል። ሰው ሌሊት አምሽቶ ከቤት ውጪ ጨዋታ አይቱ እስከ መበጣበጥ ሌላ አላስፈላጊ ነገር ውስጥ የሚገባ ብዙ አይነት ነገር ውስጥ የገባው የእግር ኳሱ ሁኔታ እንዴት ነው፣ ክለቦቹ እንዴት ናቸው፣ አወቃቀራቸው የሚለውን ስታይ አሁን ከቴሌቪዥን መብትነት የሚያገኙት ክፍያ ከፍተኛ ነው። በስፖንሰርሺፕ 3-4 ካምፓኒዎችን ይዘው ይንቀሳቀሳሉ። የተጫዋች እኮ ደሞዝ ሲጨምር የነሱም ገቢ በጥፍ ይጨምራል። ገባ? እዚህ ሀገር ግን በጣም አስቸጋሪ፣ ከጊዜ ወደ ጊዜ እግር ኳሱ እየወረደ እያሽቆለቆለ ባህርስቱ እንደጠቀስከው ክፍያው እንደ ሮኬት እየተተኮሰ አሁን ደስ ስትል አንዳንዱ ምን አገባው እሱ ምቀኛ ምናምን ይላል። ምቀኝነት አይደለም። በሰው ማግኘት የሚመቀኝ ሰው ካለ ይሄ የአእምሮ ህመም ነው። እኛ እንደዛ ብለህ የምታስብበት አይደለም። ምክንያቱም ስፖርተኛ እንዴት አይነት ነጭ ላባ ልቦት ማለት ነው ደም እያስመለሰ የምሰራበት ጊዜ አለ፣ ይገባዋል። ነገር ግን አሁን ባለው እንቅስቃሴ አሁን ባለው ኢትዮጵያ እግር ኳስ መሳይ እኮ እንቅስቃሴ እኮ ነው የሆነ ይሄ 2-3 ተች ምናምን ንክክ የሚባለው ነገር የለም። በቃ ይሉላል። እንደዚህ ባለበት አሁን እንደውም ዛሬ ሳይሆን አይቀርም የሊግ ኮሚቴ ስብሰባ ጠርቷል። ዛሬ አለ። ምን ይወሰን ይሆን? ክለቦች እንደገና የተጫዋቾች የገንዘብ ክፍያን ከፍ ሊልልን ይገባል ብለው ጥያቄ ያቀርባሉ። ገደብ አቅርበዋል። እሱ ገደቡ መሻሻል አለበት። ከፍ ይበልልን። ሌብነቱ የገበያችን ሁኔታ መጨመር አለበት ነው። ኪሳችን ይደለብ ነው። ማናቸው እንደዚህ የሚሉት የክለብ ኃላፊ አይጦች ናቸው። ስለዚህ በዚህ ጉዳይ ላይ ክለቦችም መንግስትም ምንድነው የገቢ ምንጫችሁ? እኛ እንሰጣችኋለን፣ እናንተስ በተሰጣችሁ ልክ የሰጠናችሁን ቆጥራችሁ ትሰጡናላችሁ ወይ? ታተርፋላችሁ ወይ? ትርፍና ኪሳራችሁ ተመጣጣኝ ነው ወይ? ይህንን ነው እንግዲህ መንግስትም ሊያስብበት የሚገባው። ሁለተኛ ስለ እግር ኳሳችን ስንቆረቆር ለእግር ኳስ ያሰቡ የሚመስሉ የሌላ አገር ዜጎች እነዚህ ምቀኞች ሊሉ ይችላሉ። ኢትዮጵያ ነን ይላሉ። ኢትዮጵያ የማይመስሉ ደግሞ ሰዎች ነቀርሳ ደግሞ አሉ።
ጭምብል እያወለቀ መናገር ነው። እሱን ወደፊት በደንብ እንመጣበታለን። እኛ ግን የኢትዮጵያ እግር ኳስ ተጫዋቾች በደንብ አግኙ፣ ግን እግር ኳሱንም ከፍ አድርጉና አሳዩ። የኢትዮጵያ ብሔራዊ ቡድን አሰልጣኝ ያሰለጥናል እንጂ ገብቶ አይጫወትም። የፌዴሬሽኑ ፕሬዝዳንት ፌዴሬሽኑን ያስተዳድራል እንጂ ገብቶ አይጫወትም። ሁሉ ነገር ያለው በተጫዋቾች እጅ ነው። ተጫዋቾች ደግሞ ማንነታችሁን አሳይታችሁ ይሄ 1 ሚሊዮን 2 ሚሊዮን አይደለም፣ ለምን 100 ሚሊዮን አታገኙም? ግን ከእንቅስቃሴያችሁ ለዚህ ብር ይገባዋል ወይ ብላችሁ ጠይቁ። 100 ሚሊዮን ሲከፈል ቢያገኙ ማለት ነው። አሁን እንግዲህ እኔ በዚህ ደረጃ በተለይ ቅዱስ ጊዮርጊስ ጥሩ ውሳኔ ያሳልፈዋል። ከ500 ሺህ ብር በላይ ለየትኛውም ተጫዋች ቢመጣ አንሰጥም ብለው ለዚህ ማረጋገጫው ደግሞ የመጡ ተጫዋቾችም ነበሩ፣ እንዲመለሱ የተደረጉም አሉ በሂሳቡ ሳይስማሙ። አንዳንዱ ደግሞ ለምንድን ነው ክፍያው መጨመር አለበት የተጫዋቾች የሚል ጥያቄ ያነሳል። ይሄ የአቅም መንፈታተሽ ጉዳይ አይደለም። አንዳንድ ጊዜ ከስህተት መማር መቻል አለበት። እውነት አሁን ያሉ ተጫዋቾች ከዛ በላይ ይገባቸዋል። በወር 500 ሺህ ብር በላይ ይገባቸዋል። ፍርዱን ለተመልካች እንሰጣለን። እንግዲህ ህዝባዊ ክለቦችም ታሞ ከመማቀቅ አስቀድሞ መጠንቀቅ፣ ትምህርት መውሰድ ካለብን ከቅዱስ ጊዮርጊስ እየወሰድን ማድረግ ያለብንን እያደረግን የቀጣዩን የውድድር ዘመን በሰላም እንጀምር ነው የምንለው። እንግዲህ ከክፍያው ጋር እንደው የሚመጣጠን አንጠብቅም። ትንሽ ፍንጭ ነገር የምታሳይ ነገር እባካችሁ ተጫዋቾችም አሁን የረፍት ጊዜ ነው፣ ቁጭ ብድግ አስደርጉን። የረፍት ጊዜ ነው። እስቲ ክህሎታችሁን የምታዳብሩበት፣ ራሳችሁን የምትለውጡበት፣ በእንቅስቃሴ ተመልካቹን እንዳልከው ቁጭ ብድግ የምታደርጉበት የውድድር ዘመን እንዲሆንላችሁ በዚህ አጋጣሚ እንመኛለን። እናመሰግናለን አማኒሻ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።